አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? አለው አልሐምዱሊላህ ከኔ ጋር ሁሉ ሰላም። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? አለው አልሐምዱሊላህ እኔ በጣም ሰላም ነኝ። እዚህ ጋር እንግዲህ ወደ ሆስፒታል እየሄድኩኝ ነው ማለት ነው ከሴትዬ ጋር እና አንድ ነገር ልነግራችሁ ፈልጌ ነው። ቲክቶክ ላይ የሆነ እንትን ሳደርግ ሰርች ታደርግ የሆነች ልጅ ዜድ ለምትባል ልጅ የነገረቻትን ታሪክ እዚህ ጋር ላመጣላችሁ ፈልጌ ነው። በጓደኛዬ ላይ የደረሰ ነገር ነው እና ማለት ነው ብዙዎቻቸው እንድትጠነቀቁ እንድናስብ በቃ ለወደፊት ትምህርት እንድንወስድ ነው። እና በመሀል አቋርጬው ነበር ትንሽ ሲመጣብኝ እንግዲያ ሲመጣብኝ ማለት ነው ጓደኛዬ ስትመጣና ያቺ ጓደኛዬ ስራ ቦታ ትሄዳለች ለሁለት ወር ከምናምን ያክል ስራ ፈታ ነበር የላትም ነበር ማለት ነው። ከዛ በኋላ ስራ ከገባች በኋላ ስራውን ስታየው አልተመቻትም። አንድ ቀን ያየችው ቤቱ ግን ምንም የሚሆን አይደለም እያለች ለሴትየዋ ስታወራ በቃ ነገ ሄዳለሁ በላታለች። ይሄንን ራሱ መናገር የለባትም ነበር። ከዛ እንደዛ ስትላት ነው እንደ እኔ እቃ ጠቢ ያለቻትና እቃ ልታጥብ እንደሄደች ክላሷ ትገባና ያላትን እንትን የሆነ ሽቶ ወላሂ የገዛችው ማለት ነው። ሽቶ፣ የእጅ ሰዓት፣ ቦርሳዋ ውስጥ ያለው ብር ግን ስንት እንደሆነ ብዙ አይደለም ብቻ 200 ይሆን እንደዛ ነው የያዘችው። እሱን አድርጋ እች ማዳማ ትወስድባታለች ማለት ነው። ይሄንን ቪዲዮ ሼር ኮፒ ሊንክ አድርጉልኝ እሺ። አንዲት ልጅ ናት እዚህ እኔ ላይቭ ላይ መታ የነገረችኝን ማለት ነው። ልጅቷ ኮንትራት ቤት ነበር የምትሰራው እና ኮንትራት ቤት እየሰራች ከዛ ገንዘብ ታጠራቅማለች። ከዛ ገንዘብ ታጠራቅምና ያ የምትሰራበት ቤት ስላልተመቻት ያንን ገንዘብ ይዛ ወደ ሀገሯ ሳትልክ ያንን ገንዘብ ይዛ ወደ 4500 ድርሃም እሱን ይዛ ከኮንትራት ቤት ትጠፋለች። ከዛ ከኮንትራት ቤት ስትጠፋ ያው ኢጃዛ ቤት ትሄዳለች። ኢጃዛ ቤትም ሄዳ ያንን ብር አላከችውም። ኦኬ ያንን ብር አላከችውም። ያንን ብር ሳትልክ ስራ ተገኝቶላት ወደ ስራ ትገባለች። ከዛ እዛ ስራ ቦታ ላይ ደግሞ የምትሰራባት ሴትዮ ደግሞ የልጅቷ ክፍሏ ላይ ማለት ነው የልጅቷ ክፍሏ ላይ ካሜራ አርጋለች። ክፍሏ ላይ ካሜራ ያለበት ቤት ነው ቤቱ የገባችበት። ከዛ በኋላ ልጅቷ ሳታይ መዳሟ ማለት ነው የልጅቷ ክፍል ገብታ ከልጅቷ ሻንጣ ውስጥ ያንን ከኮንትራት ቤት ይዛ የወጣችውን 4500 ድርሃም ትወስድባታለች። እና ስትወስድባት ደግሞ የልጅቷ ካንስል የተደረገው አይደለም ካንስል የተደረገው አይዲ የልጅቷ ሻንጣ ውስጥ ነበር። ከዛ ሴትዮዋ ደግሞ ያንን አይዲ ፎቶ ታነሷለች። ፎቶ ታነሳና የልጅቷን 4500 ድርሃም ሰርቃ ዝም ትላለች። ከዛች ልጅ ደሞዛ ሲደርስ ደሞዝ ስጭኝ ስትላት ደሞዝ ስጭኝ እኔ ቤተሰብ ጋር ብር ልልክ ነው ስትላት እንዴ እጅሽ ላይ ብር የለም እንዴ ትላታለች። ከዛችም ልጅ ደግሞ አዎ እጄ ላይ ብር የለም ትላለች ለመዳሟ ለምን ብሯን እንድትሰጣት። ከዛ በቃ ቀስ ብዬ እሰጥሻለሁ ትልና እንደምንም ብላ ደሞዟን ትሰጣታለች። ከዛ ከሰጠቻትም ላይ ደግሞ እስኪ 100 ብር አበድሪኝ ብላ ትበደራታለች። ከዛች ልጅ ደሞዟንና ያንን ያስቀመጠችውን ገንዘብ አንድ ላይ አድርጋ የሰውዳን ያለብኝ ያለችው ያንን የሰውዳ ለመክፈል ስታየው ብሯ የለም። ከዛ መዳም እኔ እንዲህ ያስቀምጬ ነበር ብር ሻንጣዬ ላይ ብር የለም ስትላት መጀመሪያ ብር አለሽ ወይ ብዬ ስልሽ የለም አላልሽኝም ወይ የምን ብር ነው ምናምን ብላ በዛ ተጣልታ ድጋሚ ደግሞ እንደዛ እየተጨቃጨቁ 20 ቀን ቆየች። የ20 ቀን ደሞዟንም ከልክላ ልጅቷ በመጨረሻ ላይ ከቤቷ አባረረቻት። እና ከቤቷ ስታባራት ልጅቷ ብሯን ስትጠይቃት ብሬን ስጭኝ አለበለዚያ ካልሰጠሽኝ ደግሞ እፖስትሻለሁ ፎቶሽን ስትላት አንቺ የኔን ፎቶ ከፖስተሽ እኔ ደግሞ የአንቺን አይዲ ይሄንን ስክሪንሾት ያርጌ ያነሳውታለ በዚህ እከስሻለሁ ብላ አስፈራራቻት ማለት ነው። አሁን የዚህ ሁሉ ነገር እጃችሁ ላይ ብር ይዛችሁ ስራ አትግቡ። እንደዚህ አይነት ቆሻሻ ሰዎች አሉ፣ ቆሻሻ አሰሪዎች አሉ፣ ገንዘብ የሚሰርቁ የሚያጭበረብሩ ማለት ነው። ስለዚህ ጥንቃቄ አድርጉ ለማለት ነው። እሺ እወዳችኋለሁ። ሳልጨርሰው ይሄ መጣብኝ ማለት ነው። በመሀል ላይ ያስገባሁት እና ያሁኑ የተበደለችው አይችልናት እንግዲህ ዜድ ያቀረበቻት ማለት ነው። እና ጓደኛዬም እንደዚህ ነው የሆነችው። ስትመጣ ነው ያንን ልብሷን ምናምን ስትፈትሽ ሽቷን ምኗን ያጣችው ማለት ነው። እና ብዙዎቻችን መጠንቀቅ ስራ ቦታ ስንሄድ
ብር ይዘን መሄድ የለብንም። እንደገና በቃ ልንወጣም ከፈለግን ብንነግራቸው ይሻላል። ማለት ከተዘጋጀን በኋላ እንሄዳለን ምናምን ነገ ጧት እወጣለሁ ብላችሁ ተዘጋጅታችሁ ማደር የለባችሁም። እና ለራሳችን መጠንቀቅ ይኖርብናል፣ ይጠበቅብናል። ወላሂ ዛሬ ጊዜው ከፍቷል። ሀታ ኢጃዛ ቤት ስናስቀምጥ እቃችንን በደንብ በስነ ስርዓት ማስቀመጥ አለብን። ማንን ማለት የተለያየ መልክ እንዳለን ሁሉ ጸባያችን የተለያየ ሰዎች አለን። ማመን የለብንም ማንንም ሰው ማለት ነው። ማንንም ሰው ራሳችንን ብቻ ጠብቀን ገንዘባችን የሰራንበትን የለፋንበትን ገንዘብ በስነ ስርዓት ማስቀመጥ አለብን፣ መያዝ አለብን እላችኋለሁ ውዶቼ። ሸር ሰብስክራይብ አድርጉኝ። አዲስ ነኝ ጀማሪ ነኝና ስበሳችን እንበረታታ። ዩቲዩብ የከፈታቸውን እንበረታታ። ሰብስክራይብ እንደራረግ ማለት ነው። አመሰግናለሁ።